ሃይ ሰላም እንዴት ናችሁ? ዛሬ ደግሞ አንድ 50 ኢንች ባክላይት አጋጥሞን ነበርና ሙሉ ባክላይቱን እንደዚህ እንቀይርላችኋለን ማለት ነው። ሙሉ ባክላይት ቀይረን ቼክ እያደረግን ነው። ሙሉ ጽዳቱን ምናምን እየጠበቅን ማለት ነው። በጣም ቆሾ ነበር ወልውለነው ጽድት አድርገን አሁን እንደምታዩት እየበራ ነው ማለት ነው። በመቀጠል እዛ ጋር የምታዩት ስክሪኑ ለብቻ አድርገን ነው። የምትፈልጉት ማንኛውም የኤሌክትሮኒክስ ነገር ደውሉልን። በጣም ቤት ድረስ መተን እንጠግናለን። ጂፓስ፣ ቴሌቪዥን፣ ማንኛውም ኤሌክትሮኒክስ ነገሮችን እንጠግናለን። አቤል ኤሌክትሮኒክስ። በመቀጠል ስክሪናችንን እንመልሳለን። ፍሬምለስ ስለሆነ በጣም ሴንሲቲቭ ነው ማለት ነው። ፍሬም የሌለው ነው እና በጣም ቀጭን ፍሬም ስለሆነ ተጠንቅቀን እንመልሳለን ማለት ነው። እና እንደዚህ አድርገን እንሰራላችኋለን። ማንኛውም የኤሌክትሮኒክስ ጥገና ከፈለጉ እኛ ጋር ይደውሉ። አቤል ኤሌክትሮኒክስ። ቦርድ የተሰበረ ካለ እንገዛችኋለን። ዩቲዩብ አካውንትም ከፍተናል። አቤል ኤሌክትሮኒክስ ሰብስክራይብ እያደረጋችሁ ባላችሁበት መተን እንጠግናለን። አሁን እንደምታዩት ሙሉ ስክሪኑ ይህን ይመስላል። እየገጠምኩት ነው። ፍሬምለስ ስለሆነ በስዊች ብሎን ሳይሆን በራሱ ሎክ እያደረግን ነው የሚይዘው ማለት ነው። በጥንቃቄ ነው መስራት ያለብን። በመቀጠል ዳታ ኬብል እንገጥማለን። አሪፍ ቴሌቪዥን ነው። በረሮ አልገባበት ጽድት ያለ ቴሌቪዥን ነው ዛሬ ያጋጠመን። ባክላይት ነው። ባክላይት ከ4 ዓመት እስከ 8 ዓመት ባለው ይቃጠላል። ሁሉም ቲቪ ላይ ይቃጠላል። ማንኛውም ኤልጂ ይሁን ሳምሰንግ ሁሉም ቴሌቪዥን መቃጠሉ አይቀርም። ቢያንስ ረጅም ሰዓት ከሰራ 4 ሰዓት ረጅም ሰዓት ከሰራ ማለት ነው ቢያንስ 30 ደቂቃ ማረፍ አለበት። ቀኑ ሙሉ ቴሌቪዥን መከፈት የለበትም። ለምክር ከፈለጉ ይደውሉልን። ረጅም ሰዓት ከሰራ ለ30 ደቂቃ አርፎ ቢከፍቱት ቢያንስ መቃጠሉ አይቀርም፣ ግን ቢያንስ ትንሽ ጊዜ ይቆያል። ረጅም ሰዓት በተለኮሰ ቁጥር ስለሚቃጠል ማለት ነው። እየጋለ ነው የሚለው። እያንዳንዱ ባክላይት ሰዓት አላችሁ። ሰዓት ውስጥ በሚሞላበት ጊዜ ይቃጠላል። አክሰሰሪ እንዲሸጥላቸው ማለት ነው። አሁን እንደምታዩት ጽድት ብሎ ቲቪ መጥቷል ማለት ነው። ስካይወርዝ ይባላል። ማንኛውም የኤሌክትሮኒክስ ከፈለጉ ለምክር አገልግሎት ይደውሉልን። አቤል ኤሌክትሮኒክስ ሁሌም ይለያል። አሁን እንደዚህ ፈሽ አድርገን ገጥመንላቸዋል እንደምታዩት ማለት ነው። እንደ ፋብሪካው አድርገን የሰራንላቸው እና የምትፈልጉት ነገር ካለ ይደውሉልን። እናመሰግናለን።